ምትል ይመስላል? ኧረ እባክህ ለምንድን ነው እሺ ብላ የማትሄደው? እንደውም ወንድሜ ስታየው ምንም ሳይላት ነው እሺ ብላ ወደ ቤት የምትመለስ። ዝም በይ አንቺ ለማያወራሽ። አቦ በእናታችሁ አሁን በይሳች ግጭቅ ያዋጣና ያረ ስነ ስርዓት ያዙ። ተነሱና እንሂድ እንዴ። እሺ መንገዱ ከዚህ በላይ ይርቃል። ምን ያህል ደቂቃ ይሆን? አረ ላሽ አቀበሩ እንዴ። አረ ሊዱ እንዳስቀባችሁ እንዴ። ወንዶች አይደላችሁ እንዴ? ቆፍጠን በሉ እንጂ ገና ነፍ መንገድ ነው የሚቀረው። እዚህ ድረስ ለኔ ብለህ ስለመጣ አመሰግናለሁ። ይኸውልህ ብራዘር ለአንተ ብዬ አይደለም የመጣሁት ለአደይ ስለ ያም ሆነ ግን አመሰግናለሁ። ችግር የለም ነው ያው አንገረበ አንቺ ተንከሲስ ምን አባሽ እያደረግሽ ነው? ከነጋ እኮ ደቂቆች አልፎታል። በይ ተነሽ አሁን። እና እኔ ስለተኛው አንቺ ምን አገባሽ? አሁን መኝታ ቤትሽን ላጽዳ ነው። ውጪ ከክፍሉ። አልወጣም። አንቺ ራስሽ ውጪ። ስነሳ ጠራሽና ታጸጃዋለሽ። እንዴ ካለፈ በኋላማ አይመለከተኝም። ራስሽኑ ታጸጃታለሽ። ቆይ እንዴት ነው የሚያደርግሽ? ይኸውልሽ ተነስቼ ሳላንግሽ ከዚህ ክፍል ውጪ። ስራዬን ሳልጨርስ አልወጣም። አንቺ ራስሽ ውጪ። ቆይ እስከ ስንት ሰዓት ነው የምትጋደሚው? አይበቃሽም? ምን አባሽ አገባሽ አንቺ? ኦኬ አይመለከተኝም። ትሰሚኛለሽ? አሁን ቤቱን ላጸዳ ነው። አልጋውንም በተኛሽ በሳላንጥፈው። አሁን ውጪ። ማን ነኝ ብለሽ ነው ቆይ የምታስቢው? ቆይ ከአንቺ ጋር ጨረስኩ። ምን እንደማደርግ አሳይሻለሁ። እሺ ማየ በቃ ስልኩን ለቤዛ አስጫት። እሷን ላውራት። እንዴት ነሽ ቤዛ? አዎ አሁን ገና ነው የገባሁት። ቤዛ እንደመጣ ነግረሻቸዋል አይደል? ቤዛ ለምን? እሺ ቤዛ አሁኑኑ ንገሪያቸው፣ ወይም ደግሞ የአንቺ ስም ሳልጠራ ላናግራቸው። እኔ የምለው ስለ አደይ ምንም አዲስ ነገር የለም አይደለ? እሺ በቃ እሺ፣ እደውልሻለሁ። እመይ ይቅርታ ቶሎ መጥቼ ሳልጠይቅሽ ማይን ትንሽ አሞብኝ እሷን ሳስታመማት ነበር። አደይ ቶሎ በይ እንውጣ እባክሽ ሳይመጡ። ከደረሱ እንዴት አድርጋችሁ ነው የምታመልጡት? እንደው ጸሎት አድርጉልን እንጂ ማየ ሱስ ከባድ ነው። አዎ በቃ እንሂድ። እማዬ አትጨነቂሽ። እንዴት አልጨነቅ። ቶሎ ከታችሁ አንቺ። በቃ እማዬ አንቺ አትጨነቂሽ። እንደው ፈጣሪ ይጠብቅሽ፣ ራስሽንም ጠብቂ። አደራሽን። አሜን። ቶሎ ከታችሁ። አደይ አባዬ እየመጣ ነው። ኧረ ደርሷል እዚህ ጋር። የምርሽ ነው ብርሃን? ነይ። የምርሽ ነው ብርሃን? አቶ አሸናፊ ምን ትሰራለህ ደግሞ እዚህ? ጋሼ ምን ትሰራለህ? እማይ ልካኝ ነው። እማይ እኔ አትጮብኝ። እማይ አባዬ እህትሽ የት አለች? እህቴ ከጠፋሽ ስንት ጊዜዋ። ዛሬ እንዴት ስለሷ አልጠይቀኝ ቻልክ? ሁልጊዜ እኔን መዋሸት አይሰለችሽም አይደለም? እሺ እናትሽ የት አለች? አለች። ጥሪ። የት አለች? ጥሪ። ሂጂ ጥሪ። አቤት። ምን ፈልገህ መጣህ? ልጄን ፈልጌ መጣሁ። አንቺ ማን ፈልጎ ይመጣል? እኔ ምን አውቄ? እኔ የት እንዳለች ታውቃለህ? ውጣልኝ አልኩ፣ ውጣልኝ። ስሚ፣ እነ ጫኔ እዚህ ቤት ስትገባ አይተዋታል። አሁንም እንደዛ ጊዜ እየዋሸሽኝ እንዳይሆን። እሱንማ እኔ እናቷን ልታይ መጣች፣ አሁን ተመልሳ ሄዳለች። የት ሄደች? ምን ብለሽ ሰደድሻት? አይ እኔ እሱን የማውቀው ነገር የለም። የት ትኑር የት ትሄድ የማውቀው ነገር የለኝም። አሁን ውጣልኝ። እወጣለሁ። ለዚህ ስራሽ ግን ጠብቂ፣ ዋጋ ያስከፍልሻል። ግን እገባችበት ገብቼ አገኛታለሁ። ይውላይ ላንቺ እንጂ እድሜ ልክሽን የማትሻች